በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከአንቺ ጋር ፊውቸር አለኝ። የሚቀጥለው አመቶች 10-15 ዓመቶች ምናምን ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን ማሳደግ ይፈልጋለሁ። ለዚ ሰዎች ከልቤ እወድሻለሁ፣ አፈቅርሻለሁ። ፍቅር ቃላት ቢኖሩት ኖሮ ወይ ደግሞ የኔ ፍቅር በወንዝ የሚገለጽ ቢሆን ኖሮ እዚህ ዓለም ላይ ያለ ህዝብ በሙሉ እንደ ወንዙ እንደ አባይ ወንዙ ነው ይወስደው ነበርና ለቪ ሰዎች ዳን ፊኒሽ የኔ ቅጣት ተቀጥቻለሁ። ግን ኦኬ ዴዚ ሺ ቲንክ ሶ ማች ምንድነው ትኛለሽ? ጭራሽ ብለሽ ደን ሙን ምንፋ ቃላቸው አሁን ማለት ነው በሶሻል ሚዲያ ላይክ እንትን ትላለህ ምናምን፣ ግን ያ ሪል ፍቅር ሊሆን አይችልም። እና ከምር ሪል ፍቅር ከአንቺ ጋር ሲሆን ደስታ ይሰማኛል። ቀኑ እንዴት እንደሚመሽ መሽቶ እንዴት እንደሚነጋ ካም ዴዚ ካም ሉክ አሌክስ ካም ጆሮ ይስማ ወደ ካሜራ ዴዚ ወደ ካሜራ እጅሽን ከይዱ እጅሽን ካም ቱ ካሜራ ክሎዝ ቱ ካሜራ እና ቀጥል። አሞራው ቀጥል። ፍቅርን ኦኬ ፊልተር አንሺ ፊልተር እሺ አንቺ አሁን ፍቅሪ ወይኔ ይሄ ቲክቶክ አይን አውጣ ነው የሚያደርገው። ድሮ እኮ አይን አፋሮች ነበሩ ሁለቱም። እንኳን አይደለም እንደዚህ ለማውራት ለመገላለጽ አይደለም አብረው ለማውራት ራሱ በጣም ነበር የሚፈራሩት። ወይኔ ቲክቶክ የስራ ንስት አንገት ደፊውን ሁላ በቃ ወሬኛ አረገው። ያዝልቅላቸው ነው የሚባለው፣ ሌላ ምን ይባላል? በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከአንቺ ጋር ፊውቸር አለኝ። የሚቀጥለው አመቶች 10-15 ዓመቶች ምናምን ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን ማሳደግ ይፈልጋለሁ። ለዚ ሰዎች ከልቤ እወድሻለሁ፣ አፈቅርሻለሁ። ፍቅር ቃላት ቢኖሩት ኖሮ ወይ ደግሞ የኔ ፍቅር በወንዝ የሚገለጽ ቢሆን ኖሮ እዚህ ዓለም ላይ ያለ ህዝብ በሙሉ እንደ ወንዙ እንደ አባይ ወንዙ ነው ይወስደው ነበርና ለቪ ሰዎች ዳን ፊኒሽ የኔ ቅጣት ተቀጥቻለሁ። ግን ኦኬ ዴዚ ሺ ቲንክ ሶ ማች ምንድነው ትኛለሽ? ጭራሽ ብለሽ ደን ሙን ምንፋ ቃላቸው አሁን ማለት ነው በሶሻል ሚዲያ ላይክ እንትን ትላለህ ምናምን፣ ግን ያ ሪል ፍቅር ሊሆን አይችልም። እና ከምር ሪል ፍቅር ከአንቺ ጋር ሲሆን ደስታ ይሰማኛል። ቀኑ እንዴት እንደሚመሽ መሽቶ እንዴት እንደሚነጋ ካም ዴዚ ካም ሉክ አሌክስ ካም ጆሮ ይስማ ወደ ካሜራ ዴዚ ወደ ካሜራ እጅሽን ከይዱ እጅሽን ካም ቱ ካሜራ ክሎዝ ቱ ካሜራ እና ቀጥል። አሞራው ቀጥል። ፍቅርን ኦኬ ፊልተር አንሺ ፊልተር እሺ አንቺ አሁን ፍቅሪ በቃ እናንተና ተረስተው እናንተና ሊሆኑ ነው። ደግሞ አሁን የሚዲያው ድምቀት የሚዲያው አነጋጋሪ በቃ የድሮዎቹ ያለፉት የአመት 2 ዓመት እየተተው አዲስ ይተካል። እዛ ቁጭ ብለን ማየት ነው። እንሰማለን አንፈርድም እያለን እየታዘብን ይችን ዓለም እየታዘብን እንኖራለን። የሚመጣውን እየተቀበልን የሚሄደውን እየሸኘን ያለውን እያስተናገድን እንቀጥላለን፣ እንዘልቃለን። እና ከአይን አውጣችሁ በሏቸው። ደግሞ አይን ጥሩ አይደለም። እዩኝ ያለ ነገር ደብቁኝ ይላል ያገሬ ሰውና ወጣ አበዙ እሱ ይሆናቸው እስኪ